ወንጀል አልሰራሁም። አፈሳ ነው ወንጀል ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ሰሞኑን በአዲስ አበባ ባልተለመደ ሁኔታ መጠነ ሰፊ አፈሳ እየተከናወነ ይገኛል። ወጣቶች በተገኙበት ቦታ በአገዛዙ የተለያዩ ታጣቂዎች እየታፈኑ እየተወሰዱ እንዳለ በቪዲዮ ጭምር የወጡ መረጃዎች ያመለክታሉ። አፈሳው ወጣቶችን ብቻ ሳይሆን አዛውንቶችንም ጭምር በማፈን የሚካሄድ እንደሆነ ነው የተለያዩ የመረጃ ምንጮች በመግለጽ ላይ የሚገኙ። የአብይ አህመድ አገዛዝ ከቅርብ ጊዜ ወዲህ ብሔራዊ ውትድርና በሚመስል መልኩ በተለያዩ የአገሪቱ አካባቢዎች አፈሳም በስፋት እያከናወነ ይገኛል። እድሜያቸው ለውትድርና ያልደረሱ ሕፃናትን ጨምሮ በአስገዳጅ ሁኔታ የሚወሰዱ ኢትዮጵያውያን ከየማሰልጠኛ ካምፑ በመጥፋት በገዛ እጃቸውም ለፋኖ በመማረክ ጭምር ሰራዊቱን እየተለዩ ቢሆንም በዚህም በከፍተኛ ሁኔታ ክፍተት የተፈጠረበት የአብይ አህመድ አገዛዝ ተጨማሪ የአፈሳ ዘመቻ እያከናወነ እንዳለ ነው ለማወቅ የተቻለው። በዚህም አዲስ አበባ ላይ ሰሞኑን የሚካሄደው አፈሳ አገዛዙ በተስፋ መቁረጥ ማንኛውንም አይነት እርምጃ በመውሰድ የመጣበትን አደጋ ለመቀልበስ መዘጋጀቱን የሚያሳይ ነው ተብሏል። ይህ አፈሳ በማዕከላዊ ኢትዮጵያም ጭምር እየተካሄደ ሲሆን እናቶች ልጆቻችንን ወዴት ነው የምትወስዱት በማለት ተቃውሞ ቢያቀርቡም ከፍተኛ ወከባ እየተፈጸመባቸው እንዳለ ነው ያገኘነው መረጃ የሚያመለክተው። ባለፈው በጅማ እናቶች ዳግም ልጆቻቸውን ለመውሰድ የመጣውን የመንግስት ታጣቂ ቡድን በተቃውሞ የተጋፈጧቸው ሲሆን መጀመሪያ የወሰዳቸዋቸው ልጆቻችንን መልሱልን፣ እነሱ ያሉበትን ሳናውቅ ሌላ ልጅ አንሰጥም በሚል ከፍተኛ ተቃውሞ ማቅረባቸው የሚታወስ ነው። ለመሆኑ የአዲስ አበባው አፈሳ እንዴት እየተከናወነ ነው? በዚህ ዙሪያ የዘውትር ተሳታፊያችን መረጃዎችን ሰብስበዋል። የተወሰኑ ጥያቄዎችን በማንሳት ከሱ ጋር ቆይታ አደርጋለሁ። እንግዲህ አዲስ አበባውን እንጀምር። ሰሞኑን በቪዲዮ ጭምር ተመልክተናል። ከአውቶቡስ ውስጥ እያወጡ የሚወስዱ ታጣቂዎችን ነው እንግዲህ ለማየት የቻል ነው። ምንድን ነው እየሆነ ያለው? መሳይ አዲስ አበባ ከተማ ከዚህ በፊት ለበርካታ ጊዜ ወጣቶችን በተለይ ወጣት በሚበዛባቸው አካባቢዎችና የአዲስ አበባ ከተማ ሕዝብ እንዳይመለከትና እንዳያይ አድርገው ወይ ሌሊት ላይ ወጣት የቀን ሰራተኞች ክምችት አድርገው የቀን ስራ በሚፈልጉበት በሀያት አደባባይ፣ በጣፎ አደባባይ፣ በሲኤምሲ አካባቢ፣ በዚህ በኮየ ፈጬ፣ በገላን እና በኮተቤ አካባቢ ድንበር ከተሞች ላይ የታጠቁ ኃይሎች በፍጥነት መኪና ይዘው በመምጣት ያገኙትን ሰው አፍሰው ወዲያውኑ ከከተማ በማውጣት በአንዳንድ ቦታም ላይ የግለሰብ መጋዘን አዘጋጅተው አፍነው ነበር የሚወስዱ። ወንጀለኛ አስመስለው ነው የሚወስዷቸው። አሁን ደግሞ ያው እንግዲህ የተፈራው ነገር መጣ ድሆ ይባላል እና በዳር ስንመለከተው ስናየው የነበረው ነገር በትናንትናው ዕለት በአዲስ አበባ ከተማ በዋና ከተማው በመገናኛ በሜክሲኮ ራሳችን በአይናችን ያየነው የአዲስ አበባ ፖሊስ ቢሆን የፌዴራል ፖሊስ የለበሱ ኃይሎች ከበብ ብለው ክምችት ብለው በሚገኙበት ወጣቶች አካባቢ በመገናኛ አደባባይ ላይ ወጣቶችን በጠራራ ፀሐይ 5 ሰዓት ከቀኑ ወጣቶችን አፍሰው ወደ አውቶቡስ ማስገባት። ወጣቶችን ደግሞ ለምን እኛ ጥፋት ሳናጠፋ ምንም ወንጀል አልሰራንም፣ አፈሳ ነው፣ እናቴ ስሚ፣ ይህ መንግስት አፍሮ በግድ እየወሰደ ነው በማለት በመከራ የወደቁ ልጆችን ለአራትና ለአምስት እያነሱ ወደ አውቶቡስ በመወርወር አዲስ አበባ ከተማ ትናንትና በጣም ከፍተኛ ጭንቀት ላይ ነው የዋለች። እንግዲህ መገናኛ ላይ አፈሰ ማለት በድንበር ከተማ ላይ ምን ሊፈጸም እንደሚችል መገመት አያዳግትም። የአገዛዙ ጦር ማሸነፍ ቢገባው ኑሮ ዛሬ አይደለም የሚያሸንፈው። ወታደራዊ ብቃት የነበረው ከፍተኛ የወታደራዊ ልምድ የነበረው ከፍተኛ ትጥቅ የነበረው የአማራ ክልልን መልክዓ ምድር የሚያውቅ ወታደር በእጁ ነበረ። የዛሬ 3 ዓመት ያኔ ጦርነቱን በ15 ቀን እጨርሳለሁ ብሎ ወደ አማራ ክልል የዘመተው 11 እዝ አሁን ጦሩ ተበትኗል፣ ሙቷል፣ ከድቷል፣ በምርኮም እጅ ሰጥቷል። ሌላው ደግሞ በውጊያ ቆስሎ ከጥቅም ውጭ ሆኗል። ይህንን መገንዘብ ያልቻለው የአገዛዙ ጦር በሰራዊት ብዛት የሚያሸንፍ ስለመሰለው አዲስ አበባ መሀል ከተማ ላይ ወጣቶችን እያፈሰ ወደ ወታደራዊ ማሰልጠኛ እየወሰደ እንደሚገኝ ነው መረጃዎችን በራሴ በአይኔ የተመለከቱት ነገር ነው። መሳይ አስገራሚ ነገር ነው። ቪዲዮንም ተመልክተነዋል። በተለያየ መልኩም እንደዚሁ አዲስ አበባ ላይ አፈሳ
አፈሳ ሲከናወን ምናልባት አገዛዙ አንዳንድ አህጉራዊና ዓለም አቀፋዊ ስብሰባዎች ሲኖሩ በተለመደ ሁኔታ እንደዚሁ የጎዳና ተዳዳሪዎችን እያፈሰ ወደ አንድ ቦታ መጋዘን ውስጥ የሚያከማችበት የተለመደው እንቅስቃሴው ይመስለን ነበር። በኋላ ላይ ግን እነዚህን እያፈሰ የሚወስዳቸውን ወጣቶች የተለያዩ ተሽከርካሪዎች ወደ ማሰልጠኛ ካምፖች እየወሰዳቸው እንዳለ ማረጋገጥ የተቻለበት ሁኔታ ነው ተሰማ። አሁን ደግሞ ለይቶለት ገበያ መሃል እየመጡ ከመናኸሪያ አውቶቡስ ውስጥ ወጣቶችን እያፈሱ ከወጣቶች ከሚዝናኑባቸው ቦታዎች አዲስ አበባ ነው እንግዲህ የዓለም ታላላቅ ስብሰባዎች ይካሄድበታል። የዲፕሎማቲክ ከተማ ናት የምትባልበት ውስጥ ነው እንግዲህ እንዲህ አይነቱ ነገር በጠራራ ፀሐይ እየተከናወነ የሚገኘው። ወደ ሌሎቹ አካባቢዎች መጣሉ። ምንድን ነው የሚያሳየው? አገዛዙ ወታደሮች ያሰለጠነ በየጊዜው የምረቃ ፕሮግራሙን በሚቆጣጠራቸው መገናኛ ብዙሃን ያሰራጫል፣ ያስተላልፋል። ትልቅ ኃይል እየገነባን ነው የሚል ዲስኩር አክለውበት። ምንድን ነው ታዲያ ይሄ ሁሉ ርብርብ ብሔራዊ ውትድርና ሳይታወጅ ነገር ግን በስፋት እየተከናወነ ያለበት ሁኔታ? ደርግ እኮ በመጨረሻው 3 ዓመትና 4 ዓመት ሲቀረው የኢትዮጵያን ሕዝብ በትምህርት ቤቶች በገዳማት ሳይቀር እየሄደ ወጣቶችን እያፈሰ ወደ ጦርነት አውድማ ውስጥ እየከተታቸው ከመኪና ላይ ወድቀው ይሞታሉ ብሎ ነበር እኮ መንግስት። እኛ በግዳጅ አፍሰን ሀገራችሁን ጠብቁ ብለን ወታደራዊ ማሰልጠኛ አስገብተን አሰልጥነን ወደ ጦርነት ስንወስዳቸው ከኦራል ላይ ዘለው እየወደቁ እንግዲህ እነዚህ ሀገርን ካልጠበቁ ማን ሊጠብቅ ነው እያለ ሲናገር ነበረ። የሰው ልጅ በልቡ ፈቃደኛ ካልሆነ ወደ ጦር ሜዳ ብትወስደው አይደለም መሞት ሊገል አይችልም። ከፍተኛ የሆነ እንዴት አድርጌ ላምልጥ፣ እንዴት አድርጌ ከዚህ ጣጣ ውስጥ ልትረፍ በማለት ባገኘው አጋጣሚ ሁሉ የውጊያ ሜዳ በሚከፈትበት ወታደራዊ ቀጠና ሁሉ እጅ እንዴት አድርጌ ለመስጠት ብሎ የሚቸኩል ወጣት ነው ያለው። እንግዲህ በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች የማረኳቸውን ወታደሮች እኮ አይተናቸዋል። እንዴት አይነት ህፃን ከከንፈራቸው ላይ እንኳን ፂም ያላበቀሉ የ14 እና የ15 የ5ኛ ክፍልና የ6ኛ ክፍል ወጣቶችን እንግዲህ በእንደዚህ አይነት መልኩ እያፈሰ እንደሚወስዳቸው ነው። ከዚህ በፊት በርካታ ጊዜ መሳይ ከዚህ የግዳጅ አፈሳ ኦልሞስት በአማራ ክልል ውትድርናው ውጊያው ከጀመረበት ጊዜ ጀምሮ በአማራ ክልልም በደቡብም በኦሮሚያ ክልልም በአዲስ አበባ ከተማም በተለይ ዳር በሚገኙ በሸገር ከተማ በሚያዋስኑ ክፍለ ከተሞች ላይ አፈሳዎችን እኮ ሲያደርግ ነበረ። በተለይ ደግሞ በዋናነት በክልል ከተሞች ላይ በወረዳ በቀበሌ በክፍለ ከተማና በከተማ አስተዳደር ሚኒሻዎች፣ ፖሊሶች፣ የብልጽግና አመራሮች ኮታ ተሰጧቸው። አንተ በዚህ ቀበሌ 200 ሰው ታመጣለህ፣ አንተ በዚህ ንዑስ ጎጥ ደግሞ 50 ሰው ታመጣለህ። በአጠቃላይ የወረዳው አመራር ዋና ስራ አስፈጻሚውን የሚመራው ቡድን ተቋቁሞ 5000 ወይም 4000 ወይም 3000 ሰው በወረዳ ታመጣለህ ተብሎ ግዳጅ ተጥሎበት አንካሳውን አንድ አይን የሌለውን እጁ ሽባ የሆነውን ሁሉ እያፈኑ ኮታ ለመሙላት ወስደው ምን አይነት ችግር እንደገጠማቸው አውቀውታል። አሁን ደግሞ በደንብ አድርገው መምረጥ የሚችሉ ወጣቶች እንዴት አድርገው መምረጥ የሚችሉ ተብሎ በአዲስ አበባ ከተማ ላይ የተሰራጨው አፋኝ ቡድን ሽበት ሳይቀር ያላቸውን እና ከረባትና ሱፍ አድርገው 55 56 ዓመት የሚሆናቸውን ሰዎች ሁሉ ወደ መኪና ሲጭኗቸው ተመልክቻለሁ ባይኔ። በጣም የሚያሳፍር ነገር ነው። እንግዲህ ይሄ ስርዓት ለኢትዮጵያ ሕዝብ ምንም የማያስብና እድሜውን በኢትዮጵያ ሕዝብ ቁማር አስይዞ እድሜውን ለማራዘም ከፍተኛ ጥረት እያደረገ እንደሆነና የአዲስ አበባ ከተማ ወጣት በትናንትናው ዕለት በርግጎ ወደየቤቱ ወደ ስራ ቦታው ሳይሆን ወደየቤቱ ወደ እናቱ ቤት ወደ ተከራየው ክፍል ውስጥ ገብቶ ዘግቶ ለመቀመጥ ከፍተኛ ጥረት ሲያደርግና በተለይ ክምችች ብለው ወይም ተከማችተው የተቀመጡበትና መሳሪያ ይዘው በሚጠብቋቸው ፖሊሶችን ሲመለከት በርቀት ያየ ሰው ተመልሶ እየሮጠ ራሱን ለመደበቅ ጥረት ሲያደርግ ነው የተመለከትነው። ግን ይሄ ነገር እንግዲህ መጨረሻው ምንድን ነው ሲባል በወታደር ብዛት ወይም በጦር ብዛት ያሸነፈ ሀገርም መንግስትም የለም። በምክንያት ነው የሚያሸንፈው። የፋኖ ኃይሎች ምክንያት ስላላቸው ነው እስካሁን ድረስ የቆዩት። ጀግና ተዋጊዎች ስለሆኑ ብቻ አይደለም፣ ምክንያታቸው ውሃ የሚያነሳ ስለሆነ ነው። አትግደሉኝ እንኑርበት በሀገራችን ብለው ስላሉ ብቻ ነው እስካሁን ድረስ የመከላከያ ኃይሉን በሄደበት አውደ ውጊያ ሁሉ እያበራዩት፣ እየበተኑት፣ እየቀሙት ድሽቃ፣ ሞርተር፣ ስናይፐር፣ ዙ 23 ፒቲአር ታንክ መማረክ ደረጃ
ላይ የደረሱ ከኢትዮጵያ የተለየ አቅም ስላላቸው አይደለም። ምክንያታቸው አትግደሉን እንኑርበት የሚል ምክንያት ትክክለኛ ህጋዊ ምክንያት ስላላቸው ነው እያሸነፉት የመጡት። የመንግስት ኃይል ደግሞ እየተሸነፈ የመጣው ለአገዛዙ ያደረ የመከላከያ ሰራዊት ምንም አይነት አብዮት ያላካሄደ መንግስታት በተቀያየሩ ቁጥር አሁንም ለመንግስታት የሚያጎበድድ ጀነራሎች ያሉበት ኃይል በመሆኑ ብቻ ነው ማሸነፍ ያልቻለውና ከእንግዲህ በኋላ ያሸንፋል ተብሎ አይገመትም። በአማራ ክልል በስብሰባ ላይ ወይንም ህዝባዊ ውይይት በማድረግ የፋኖ ኃይሎችን ማሸነፍ አይቻልም። ወይንም በክልሉ ሰላም ማምጣት ከተፈለገ ክልሉን ከወታደራዊ ቀጠና ነጻ አድርጎ መውጣት ካልሆነ በስተቀር ከእንግዲህ በኋላ አገዛዙ ምርጫ አለው ብዬ አልገምትም። ክልሉን እያተራመሰው ያለው እየዘረፈው ያለው በውጊያ ቀጠና ሲሸነፍ ወጣቶችን፣ አዛውንቶችን፣ የሃይማኖት አባቶችን እየገደለ መሰረተ ልማቶችን እያወደመ ያለው የመከላከያ ሰራዊት እና በአጠቃላይ የብልጽግና ጥምር ኃይል እንደሆነ የአማራ ክልል ህዝብ በደንብ አድርጎ ጠንቅቆ አውቆታል። እረፍት አግኝተዋል። ደግሞ የፋኖ ኃይሎች የተቆጣጠሩትን ቦታ እረፍት አግኝተዋል። እረፍት አገኙ ማለት የሰላምን ጥቅም በደንብ አድርገው አውቀዋል ማለት ነው። ስለዚህ ለፋኖ ኃይሎች ጥላ ከለላ በመሆን መረጃ በመስጠት የቆሰለውን በማከም የሞተውን በመቅበር አንዳንድ ጓዞችን ወይም ትጥቆችን ተሸክመው ወደ ውጊያ ቀጠና መሄድ፣ በአንዳንድ ቦታ ላይም ደግሞ የገበሬ ጦር የአባት አርበኞች ጦር በማዘጋጀት ከፋኖ ኃይሎች ጎን ለጎን የስርዓቱን እያጠቁት እንደሚገኙና ይህን ያወቀው ስርዓት ወደ ልመና ገብቷል። የአማራ ክልልን ህዝብ በፍኖተ ሰላም፣ በሰከላ፣ በደንበጫ በአስፋልት ላይ በሚገኙ ከተሞች ላይ ህዝቡን በግዳጅ እየሰበሰበ አንዳንድ እጅ የሰጡ የድሮ ሰዎችን የድሮ የብልጽግና አመራር የነበሩ በፋኖ ሰርገው የገቡ ኃይሎችን ወደ አዳራሽ ውስጥ የምስክርነት ቃል እንዲሰጡ በማድረግ ፋኖን ለማፍረስ ከፍተኛ እርስ በርሱ ክፍተት እንዲፈጠር ለማድረግ ከፍተኛ ጥረት እያደረገ ነው። ይህ ፖለቲካዊ ሴራ ይነቃበታል። ሽል ከሆነ ይገፋል የሚባል አለ፣ እህል ከሆነ ይጠፋል ይባላል። ይሄ የሳምንት አጀንዳ ብቻ ሆኖ ነው የሚቀረው ማለት ነው የምችለው መሳይ። እንደ ወደ አፈሳውና አጠቃላይ በወታደራዊ እንቅስቃሴ ተጨማሪ ኃይል ለማሰልጠን የሚደረገውን የአብይ አህመድ ልዩ የሆነ እንቅስቃሴ ወደ ተመለከተው አጀንዳ ልመለስና ጉዳዩ አዲስ አበባ ላይ አሁን ሰሞኑን ታየ እንጂ በተለያዩ አካባቢዎችም እንደዚሁ መጠነ ሰፊ አፈሳ እየተከናወነ ነው። ማዕከላዊ ኢትዮጵያ ወደ ኦሮሚያ አካባቢ በአብዛኛው ቀጠና እንደዚሁ አስገዳጅ የሆነ ወታደራዊ ምልመላ እየተከናወነ ይገኛል። ልጆቻችንን አንሰጥም ያሉ ወላጆች እየተዋከ እየተደበደቡ እንዳለም እንዲሁ ሰምተናል። እስቲ በእነዚህ አካባቢዎች ውስጥ ያለው ሁኔታ ምን ይመስላል? አሁን ኢትዮጵያ ባልታወጀ የውትድርና ምልመላ አስገዳጅ ውትድርና ምልመላ ውስጥ ነች ያለችው። በደርግ ዘመን የነበረው ወታደራዊ ምልመላ እዚሁ ብሔራዊ ውትድርና የሚባለው አሁን በአዋጅ ሳይገለጽ በስፋት እየተከናወነ ነው። የኢትዮጵያ ልጆች ከትምህርት ቤት ከየቦታው እየታፈሱ ለአብይ አህመድ ስልጣን ወንበር ማስጠበቂያ እንደማገዶ እንዲውሉ ወደ ሞት እየተላኩ ይገኛሉ። ምን ይመስላል በእነዚህ አካባቢዎች ያለው ሁኔታ? ዋነኛ ግብአት የነበረው ለዚህ ብልጽግና አገዛዝ ዋነኛ የሰልጣኝ ግብአት የነበሩት ትምህርት ቤቶች ናቸው። በተለይ በወረዳ እና በክልል ደረጃ ካየነው ትምህርት ቤቶች ናቸው። አሁን ትምህርት ቤቶቹ ወንዶቹ በተለይ ከ12 ዓመት በላይ የሆኑ ወንዶች ወላጆቻቸው ትምህርት ቤት ከልክለዋቸዋል። ወላጆቻቸው ትምህርት ቤት ከልክለዋቸው በገጠር አካባቢ ሄደው ተደብቀው ይህን ጊዜ እንዲያሳልፉ እያደረጉ ነው። በአጋጣሚ ደግሞ በከተማም ይሁን በትምህርት ቤት ላይ ታፍነው የሄዱ ወጣቶች አባቶቻቸው፣ እናቶቻቸው፣ በአጠቃላይ ቤተሰቦቻቸው ከፍተኛ ገንዘብ በሬያቸውን ሽጠው ለፖሊስ እና ለታጠቀ ኃይል ገንዘብ ለወረዳ አመራር ገንዘብ ሰጠው ልጆቻቸው እንዲወጡላቸው እያደረጉ ነው። ይሄ ደርቶላቸዋል። የቢዝነሱ ስርዓት ለብልጽግና ደርቶለታል። ከአንድ ወጣት የ14 እና የ15 ዓመት ልጅ ይዝና ከወላጆቹ ጋር 80 ሺህ 70 ሺህ 40 ሺህ እየተደራደረ እየተቀበለ ነው የሚገኘው። ይሄ ነገር ግን ከእንግዲህ በኋላ እንደማይቀጥል ስለታወቀ ትምህርት ቤትም በአግባቡ እየተማሩ ስላልሆነ ወላጆቻቸው ከትምህርት ቤት አሸሽተው ገጠር ልጆቻቸውን ደብቀው ነው የሚገኙት። የተያዙትንም አንዳንድ ወላጆች ከዚህ በፊት ልጄ ተወስዷል፣ ስለዚህ የጣላችሁት የመጀመሪያ ልጄ የት እንዳለ አላውቅም፣ ሲሄድም በምክንያት አይደለም ታፍኖ ነው የሄደው፣ ስለዚህ አሁን ይሄኛውን ልጄን ደግሞ ለእኔ አትርፉልኝ፣ አንድ ልጄን አጥቼ ሁለተኛ ልትቀሙኝ ነው ወይ በማለት ከታጠቁ ኃይሎች ጋር ፊት ለፊት እየተጋፈጡ ነው የሚገኙት። በአጠቃላይ ክልሎች ላይ በተለይ በደቡብ ምዕራብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በኦሮሚያ ክልል ናዝሬት አካባቢ በተለይ